ህዝቡ በነቂስ ወጥቶ እየተሳተፈ ነው። እንግዲህ እንደ አዲስ አበባ እንደምናየው ከ168 ቦታዎች በላይ ኤክስዋይ ኮኦርዲኔት የተወሰደበት ወደ 250 ሄክታር የሚሆን ስፍራ ላይ ወደ 6 ሚሊዮን ችግኞችን እንተክላለን። ህዝቡ በነቂስ ወጥቶ እየተሳተፈ ነው። እጅግ በጣም የሚገርም ድባብ ነው ያለው። አዲስ አበባ ከ5 ዓመት በፊት ያላትን አረንጓዴ ሽፋን ስናስታውስ ወደ 2.8 እጅ ብቻ ነው። አሁን ወደ 20 እጅ እንደደረሰ መረጃዎች ያሳያሉ። ዛሬ ደግሞ በመንተክለው ይሄ ሽፋን እየጨመረ ነው የሚሄደው። የአረንጓዴ ሽፋናችንን መጨመር ለወደፊት የሀገራችን እድገት ብልጽግና መሰረታዊ ለውጥ የሚያመጣ ነው። የአየር መዛባትን የሚከላከል ነው፣ መድኃኒት ነው፣ ምግብ ነው። አረንጓዴ አሻራን ማስቀመጥ ለዛሬ ትውልድ ብቻ ሳይሆን ለነገውም ትውልድ ትልቅ የሆነ ትሩፋት ነው።